ሰላም እንዴት ናችሁ? እንግዲህ በሌላ ኤፒሶድ ተመልሰን መጥተናል። ዛሬ ረዘም ያለ ታሪክ ተልኮልናል። እሱን ታሪክ ነግራችኋለሁ። ከዛ በፊት ግን ኢንስታግራም አካውንታችን ዲስክሪፕሽን ቦክስ ላይ ያለላችሁ ይሄንን ቪዲዮ ያያችሁ ደግሞ ሰብስክራይብ ሳታደርጉ ሰብስክራይብ ሳታደርጉ አትቀመጡ ባካችሁ። ሰብስክራይብ አድርጉ። በቃ ዝም በሉ። ወደ ቪዲዮ ንግባ። ማን ነው ወደ ታሪኩ ስገባ ሰላም በጣም ደስ ትሉኛላችሁ። ወደ ራሴ ታሪክ ከመግባቴ በፊት በጣም ወዳችኋለሁ። ወደ ታሪኬ ስገባ ታሪኬ የሚጀምረው 9ኛ ክፍል ተማሪ ባለሁበት ሰዓት ነው። በአጋጣሚ ከሆነ ልጅ ጋር ተዋወቅኩ። በሰዓቱ ትንሽ ልጅ ስለነበርኩ ወንድ የማወራበት ሰዓት አልነበረኝም፣ ግን በጣም ሲያስቸግረኝ ልጁን ማዋራት ጀመርኩ። ሳላስበው የማልወጣው አይነት ፍቅር ውስጥ ገባው። ከልጅነት ጀምሮ በተክሊል የማግባት እቅድ ያለኝ ሴት ነኝ። ነገር ግን እኔና እሱ ከተዋወቅን ከአንድ አመት በኋላ በመሃላችን ትልቅ ጸብ ተፈጠረ። ምክንያቱ ደግሞ እኔ አብሬው እንዳድር እየጠየቀኝ ነበረ። እኔ ደግሞ ቅድም እንደነገርኳችሁ በተክሊል የማግባት እቅድ ነው ያለኝ። ሁሌ ስለምነግረው ይረዳኛል ብዬ አስብ ነበር። ግን ባላሰብኩት መንገድ አንድ ቀን ስልክ ደወለልኝና በጣም በአስቸኳይ ሊያገኘኝ እንደሚፈልግ ነገረኝ። እኔም ስለምወደው በጣም ተደናግጬ ሄድኩኝ። ከዛ ስደርስ የሆነ ጓደኛው ክላስ ውስጥ ነበረ የጠራኝና ሄድኩኝ። ግን ነገሮች እንዳሰብኳቸው አልሆኑም። ሳልዘጋጅበት ክብረ ንጽህናዬን ወሰደው። በሰዓቱ በጣም ደንግጬ ነበረ። ለዛ ተነስቼ ወጣው። ግን ለአንድ ሳምንት ዘጋሁትና ይቅርታ ሲጠይቀኝ ይቅርታውን ተቀበልኩ። አሁንም እንደ በፊት ባይሆንም አፈቅሯለሁ። ግን እሱ ባወራውትና ባገኘሁት ቁጥር ያንን ህመሜን ልረሳው አልቻልኩም። ምን ላድርግ? መልሳችሁን እጠብቃለሁ ይልና በመጨረሻ አደራ ግን እንዳትሰድቡኝ፣ መፍትሄ ነው የምፈልገው አለ። በዚሁ አጋጣሚ ለምንሳደበው ስድብ ተሳድበን ካስቀየምናችሁ በጣም ይቅርታ። እኔ ልሳደብ አይደለም አፍንጫ የመላጣ ልጅ አንተን ነው ሰማኝ እንዴ? እኛን ስለምን ነው የምትሰድበን? ለምን ነው እንዳላገ አንተ ነው እና ምንድን ነው አይደለም አብሮ አይደሉ እንደው ከልጁ ህመም አሁን መፍትሄ ምን መሰል ህመም አለ ፍቅር ገባ ቆይ አይደለም ይቅርታ ተሳደብ ሳይሆን አይ ማርያም ነኝ እናንተ ልጠይቃችሁ። እሺ እሷ ሳይሆን እናንተ እሺ ህመም ስጋዬ ነው ወይስ ውስጣዊ ነው? እግዚአብሔር መቀለድበት እንዴ እናንተን እኮ ነው የጠየኳችሁ። እሱማ ያው ስጋዊ ህመምማ ከአንድ ሳምንት በላይ የሚቆይ አይመስልም። እኔ ግን ሁለቱም ይመስለኛል። ዝም ብዬ ስታጠር ለሁለቱም መፍትሄ ይስጣት። እሺ ምን መሰለሽ ወደሽው ከሆነ የሰጠሽው ወድጁ አይደለም አልሰማም። ሳትወደው ነው የሰጠችው እንዴ? ነይ ተጎድ አደጋ ነው ምናምን ብሎ ጠራት ማለት ነው። ከዛ ከጠራ በኋላ ጓደኛው ክፍል ውስጥ አስገብቶ በግድ ኩራንጽናን ወሰደው እና መደፈር ነው። አይ ያ ቢዝ እንትን ነው መደፈር እንኳን ለነው አንችልም። ገባ ተወዷለች። ግን ምንድነው እየወደደችው ደፈራት። ዋፍ ዝም ብሎ ነው። እሺ ያልቀልድ ማየምር እኔ ህመምሽ ነው። ሴት ልጅ እንትን ስተር ማይት አልፈልም። ግን አንዲ ቆይ እማይገባ አንዲ ሳቂ ይልሰ በነገራችን ላይ ስጋዊ ምናምን የምትለው ነገር በጣም ነው የሚያስቀር እንዴ? አንተ ምን ተባራሪ ነው ስጋዊ የሚያመጣ አንተ አታስብም እንዴ? አሷ የምትለው እኮ ማገኘው ቁጥር ያመኛል ያለች ምን ሆነ? ራሷን ነው ወይስ ማገኘው ቁጥር የሚያማት ከሆነ በቃ ውስጧ ተሰብሮ ነው ውስጧ ስጋዊ ህመም አይደለም ማለት ስታገኘው ስጋዊ የሚያማት አይ ስጋዬ ህመም እስካሁን ካለ ይኸውልህ እንትን ያደርጋል። ምን መሰለህ በምን አንተ አወቅ ልጁን ስታየው በቃ ልባው ተሰብሯል ነገር። ይኸውልህ ምን መሰለህ ያሰብኩት እንዴት መሰለህ አሁን እኔ ድሮ የፈነከተኝ ሰው እያለ ከጀርባ እና ስትስተው ነው የሚያምር ሰው ፍላሽ ባክ ያደርግብኝ እና በዚህ ንዘላ ደግሞ ምንድነው ብርድ ሲመጣ ይጠጥዟል። ከዛ ያሟል አሁን ድረስ ያሟል። እሱ አሁን ለምሳሌ አይኔ ገባኝ ሊያማት ስጋዬ ሊሆን ይችላል። ነፍሴ ነው ማለት ውስጤ ነው አልጠበቀችም ከሱ እና ውስጧ ተግባ ኦኬ ስለምትወደው ሴክሹዋል ነገር አልጠበቀችም አይደለም። መጀመሪያ አልፈልግም በሃይማኖት በተክሊል ነው የማገባው ምናምን ብላ እየነገረችው ነበር። ይረዳኛል ብዬ አስብ ነበር። ግን እንትን አለች። እኔ ከዛ ደግሞ አሁን ለምን ከሱ ጋር እንዳለችም እኔ እንጃ። እስቲ መፍትሄ ስጣትና በቃ ኖርማል ነው እንዴ? ምንድነው እንዴ? እግዚአብሔር
አንተ ዝም በል ና ግባ ወይ ናው ይገባል ለምንድን ነው የምገባው? እና ዝም በላ ቆይ እስኪ ናቲ ምን ነው የምትለው እስኪ አውራ ሀሳብ ይሰጠ ማለት አይ ቁም ነገር ና ግባ ምን ችግር አለ ብገባ መድኃኒዓለም ካሜራ ውስጥ እኮ ምን ችግር አለ ቶ ያውራ ከጀርባው እዛ ጋር አይናፋር ነው እሺ አውራ ቁም ነገር ማለት ነው። ከወደደችው አይሰማም ልጁን በምትፈልገው ይሄ ለኛ ነገር ጮክ ብቻ በል ጋር ማይቀርም። ከወደደችው በቃ ያማይ ልጁን በምትፈልገው ከሆነ ከባድ አይደል? ሃይማኖተኛ ከሆነች ወደ ሃይማኖቱ ሊመጣ ማድረግ ነው። አይ ተመችቶኛል ካለች ደግሞ ይቀጥሉበት ይዝናኑ። ሶ ዛት ዋዝ ዘ ፖይንት እኔ ግን አሁን ይሄ ስሜት ምንም አይጠቅማትም ማለት ልጅቷ አሜሪካ ውስጥ ብትሆን ድንግል ላይ ተወሰደ ብላ እንትን አትልም። ሌላ አይነት ሴት ብትሆን ይሄን ያክል ድንግልና ማተርን የሚያመጣበት ዘመን አለ። አለ ዘመኑን አይደለም ደመን በተክሊል ማግባት ትፈልጋለሁ አለችው። ይሄ ኮርማን እየነገረችው ልጁን ከወደደችው ማግባት ከቀጠለ ተክሊል ቢቀርብ በቁርባን ማግባት ይችላል። እንዴ ተክሊል ማግባት ትፈልጋለች? ለምን ቆይ አይደለም ለሷ ፍላጎት ቅድሚያ መስጠት የለበት? ኦኬ ቨርጂን እኮ በቃ ና እንደዛ ይተረዶታው ምን መሰለህ እሱን ነው የምልህ እየነገረችው በተክሊል እኮ በቃ አልፏል አይደል? ሳፈልግ እኮ ነው የሰጠችው። ሳፈልግ እኮ ነው በግድ ነው ተዋደዱ እኮ በቃ ምንም እኮ እንዴ ከተዋደዱ ማለት ነው። ምሳሌ ነው ለፊና አይደለም ቆይ እኔ ልልስጥ ምሳሌ ተወውና መቀጠል ምሳሌ ልስጥ ማለት ነው። መጨረሻ ላይ እኮ በቁርባን ድሪም ካር ምንድን ነው አንተ ድሪም ካር ሁሌ ከልጅነት ጀምሮ የምታስበው መኪና ማለት ቴስላ እኮ መንዳት ትፈልጋለህ አይደል? እግር ቢቆረጥ ነው የሚሰማህ እንደዛ ነው ልጅቷ የምታስበው። በቃ አቤት አይ እንደዛ ነው ልክ ነህ ግን ማለት ነው እንዴት አሰብከው? በነገራችን ላይ ከተዋደዱ ሃይማኖት ላይ እንደዚህ እንትን አይደለም። አይ በነፃና ቢሆን ጥሩ ነው። ከልጅነቷ ጀምሮ አይደለም ማሰብ ያለበት ከሱ ሳይድ ይኸውልህ ብታዩ ምንም የእሷን እስቲ አስብ። እየነገረችው እኔ በተክሊል ማግባት እፈልጋለሁ ብላ እየነገረችው በእሷ ፍላጎት ራሱ ቢሆንሽ ሳትፈልግ እኮ ነው ጓደኛው ማለት ከወደደችው አብረው ከቀጠሉ ፊቸር ካላቸው በቃ ለፍቅሯ ስትል ይቅርታ ታርግለትና ለምንድን ይቅርታ አድርጋለታለች? ለምንድን ነው የምናቀል? ለምንድን ነው ይቅርታ አድርጋለች? አሁን በአንተ ክርክር እሷ ፔኗ ይበሳል እንጂ እንትን አይደለም። ስለ መፍትሄ አንሰጣም እኮ መፍትሄ እንሰጣታለን። ኖ መፍትሄ እኮ እንሰጣታለን። እኔ አማን የተረዶት ነገር ሁሉ ታቃለያ ቢሰራ የእሱ ንግግር ልክ አይደለም ነው። እሱ እያቃለለው ነው ፔኗ ህመሟን እያቃለለ እሱ ማለት እኮ እግር ቢቆረጥ አልኩ መፍትሄዋን መስታወጥ ተነግራታለህ። መፍትሄዋን ትነግራታለህ። መፍትሄው ምን መሰለህ? ይቅርታ ካደረገች መልካም አድርጋለታለች እኮ ግን እያስታወሳት ነው። አንተ እያቃለልከው ነው። ባገኘች ቁጥር ያ ነገር ትዝ ነው የሚላት። ፍሬውና መነጋገር እኮ ነው ያለበት ከሱ ጋር ገባ አይደል? እንዴት ለምን ወሰድከው? ይሄ ነገር አልተመቸኝም አታስታውስልኝ ገብቶሃል አይደል? አታስታውሰኝ አይደለም ባየችው ቁጥር ይኸውልህ ሳትፈልግ መጥቶስ እንዴት አድርጌ አሁን ላንተ ላሰብ እኔ ንገር ናቲ እንዴ መሰለህ አንተ ኳስ ነርዶ እንዴ በዚህ ካልገባ ነው በበሩ ይገባ በእግር ካልገባ መኪና ባየ ቁጥር የተቆረጠው እግር ትዝ ይልሃል። በእግር ባንገት እንዳልኩ እንዴ ሰማ ያለ አውቅድም ያለ ነገር አለ። መኪና ባየ ቁጥር የተቆረጠው እግር ትዝ ይልሃል። እንደዛ ለማለት ፈልጌ ነው። በቃ መኪና እሷ አሁን እንትን ስታይ ቨርጂኒቲ ኮ ዲፋይን መደረግ አለ። እሷ እንትን ስታይ አሁን እኮ የቨርጂኒቲ ዲፊኒሽን እኮ ነው እዚህ ጋር ግራ የሚያጋባ። እንዴት ዲፋይን አድርጓ አሁን ልጅቷ ለቨርጂኒቲ የሰጠችው ቦታ በጣም ትልቅ ነው እና ነው ትልቅም ነው እንጂ ነው። አይ ለሌሎቹ አይደለም እሱ የሚልህ እንደ ዘመኖቹ ሴቶች ለማለት ፈልጉ። የዘመኖቹ ሴቶች ለኔ አይደለም በኢየሱስ የምሬ ነው። ፎቶ አስገባላችኋለሁ አይደለም ለመሰለህ በደም ቫልዩ ከሰጣት በደም ብቻ ቫልዩ ከሰጣት ትልቅ ነገር ገብቷል አይደል? ሴት ልጅ ሴት የሚያደርጋት ሌላ በጣም ብዙ ነገር ከቨርጂኒቲ ውጭ ግን ቨርጂኒቲ ይሄ ሌላ ቶፒክ ይሄ ሌላ ስለዚህ አሁን ናት ወደ ሌላ ነገር ናቲ ከቶፒክ ይሄ ቶፒክ ሌላ ቀን እናወራበታለን። ስለ አንተን እዚሁ ያስቀምጣል እንጂ ቫልዩ እስካላጣች ድረስ እቺ ልጅ ፍቅሯን እስካላጣች ድረስ እስካልተካካሉ ድረስ የተፈጠረውን ይቅርታ አድርገው ወደፊት መቀጠል አይደለም። ናቲ የሁሉም ሰው አስተሳሰብ እርምጃ እኮ አይደለም። እዚህ ጋር ይኸውልህ የሉል ሌላውንና በቨርጂኒቲ ተውና እንደዚህ አይነት ሀሳብ ተውና ሉል ድሪሙ ትልቅ የሆነ ደሴት መስራት ከሆነና የሆነ መኪና መግዛት ምናምን ከሆነ አንድ አይደለም። ብትቀያየረም ቦታ ላይ ብትቀያየረም የሚሰማን እንትን ሴንሴሽኑ አይገባም እንዳንተ። እሺ አሁን እኮ መርሳትና ይቅርታ አድርጉ ማለት ነው እንጂ ምንም ማምጣት አትችልም እንጂ እንዴ እሱ ይኸውልህ ፔን ካሉ እኔ አሁን ካንተ ጋር ለምንድን ነው የምትለያዩ? አንድ ነገር ልንገርህ ካንተ ጋር የተከራከርኩኝ ያለሁት ለምን ታውቃለህ? ፔኗን እያቃለልከው ለምንድን ነው
እያቃለልከው አካብደማ እኮ ይባስ ነው እቺ ልጅ አይደለም ስታካብደው መፍትሄ የምታገኘው እንደዛ ነው አለልከው ከቃለልከው መፍትሄ ታገኝ ምንድነው ተላይከ ልጅ እና እያስታወሳት እኮ ነው ህመም እኮ በተገናኘሽ ቁጥር ይኸውልህ ልንገር ይሄ እኮ ቶክሲክ ላባ ይሄ እኮ ቶክሲክ የሆነ ሪሌሽንሺፕ ውስጥ ነው ያለችው ሳትፈልግ በግድ እንትን ብሎ ኧረ እንደዚህ የለም በግድ አንደኛ ሳትፈልግ ሁለተኛ እሱን ባገኘችው ቁጥር ያን የሚያስወሳ እኮ ነው ይቅር ገና ልጅ ነች ገና ብዙ ነገር ይቀራል በዚሁ አጋጣሚ ሃይ ስኩል እያለች ነው እኮ መሰለኝ ዝም ብሎ ደውሎ ጠርቷት ነው የምናምን የሆነ ችግሩ ክብር እንኳን ባለው መንገድ አይደለም ደንግጣ ስትሄድ እኮ ነው የጓደኛው ቤት አስገባት ወሰደች ታውቃለህ ግን የመሰለኝ ታሪኩ መጀመሪያ ላይ የሆነ ስሜት ውስጥ ድንገት የገቡ ነገር ነው አይደለም ተደፍራ በለው ተደፍራ በለው ግን ይሄ ምን መሰለህ ይሄ መደፈራው ለመክሰስ ምናምን አይሆንም ለፖሊስ ጠቁም አይሆንም መክሰስ ምናምን ግን ምን መሰለህ በዚሁ አጋጣሚ ብዙ ሴቶች እንደዚህ እያጋጠማችሁ ነው ኢትዮጵያ ውስጥ በጣም እኛም ማንሰማው በየቤቱ እንትን አለና አሁን በቅርቡም የሰማነው እንደዚህ አይነት ነገሮች አሉና እባካችሁን ሴቶቻችን ተጠንቀቁ እንደዚህ አይነት ነገር ብልጅ ነገር አይሸውዳችሁ ምናምን ለዚህ ልጅ መፍትሄ ስጥ አይ በጊዜው አጋጣሚ ለመናገር ልብቴ ውስጥ ያለው መፍትሄው ምን መሰለሽ እኔ አሁን ለመከራከር ምናምን ሳይሆን በጣም በቃ ቆየንብሽ መፍትሄ ምን መሰለሽ እንትን ነው አሁን አንድ የሆነ ነገር መፍትሄ የሚኖረው መፍትሄ የሚባለው የሆነ አሁን ይሄ ነገር ሁለተኛ ቻንስ የለውም is the one chance በቃ ያለው የሰው ልጅ አንድ ነገር ነው አንድ ቻንስ ነው ቨርጂኒቲ ላይ ሌላ ቻንስ ቢኖረው ሌላ ይገጫል ማለት ነበር ግን አንድ ነው ስለዚህ አሁን በቃ አንድ ያልፏል አንድ ተሰጥቶታል በቃ አንድ ሄዷል ስለዚህ ኖርማል ነው ምንም ማድረግ አይቻልም ኖርማል ባይሆንም ኖርማል ማድረግ ነው እማትመልሹ ነገር ስለሆነ መጨናነቅ አያስፈልግም በቃ አንድ ያልፏል አሁን እሱን እርሹ በቃ መርሳት ነው ምንም ሄደ በቃ በተክሊል ታገቢም በቁርባን ታገቢያለሽ ኖርማል ነው የሆነ ፈጣሪ የግድ በተክሊል ብቻ ስላልባሽ ስለዚህ አሁን ተተሽሱን ይሄን ጉዳይ ተታዩና ከልጁ ጋር ያለሽ ነገር አስብ መቀጠል የምትፈልጊ ከሆነ መቀጠል ደግሞ አስገድዶሽ ከሆነ እንደዛ ያደረገው በቃ ታዩ ወንድ ሌላው ከሌላው ወንድ ጋር ጀምሪ ይላል እና ቀጥልና እኔ ትንሽ ደረጃት ያለ ሐሳብ እኔ እናንተ ባይዘው የዚህ ዘመን ስለቀለለ ነው ቨርጂኒቲ ምናምን ይሄ ክብሯ ነው በቃ መዳናለም አንዴ ታሰበ ይሄ ክብሯ ነው በቃ አንድ ለግባብ ክብሯ ነው ለግባብ አይ አልተከራከርኩም ስለ እኔ ቨርጂኒቲ ቀለለ አላልኩም ግን ምን መሰለህ ከኬንያ እንትን ክብሯ አይደለም እኮ አይደለም ክብሯ ነው ግን አይመለስም የሆነ የሚገዛ ነገር አይደለም የሆነ አንዴ የሆነ የምትመልሰው ነገር ጤና ራሱ አይደለም የማትመልሰው ጉዳይ ከሆነ ስለ ክብር ነው በቃ ትልቅ ነገር ነው ምናምን ስለሱ ጉዳይ አልገባውም እኔ ግን አሁን የልጅቷን መፍትሄ ስናወራ ካጣችሁ ምን ይሆንሽ ታዲያ ቆይ ገባ ጸልይ አይመለስ ገባበት እኮ እኔ እኮ የምልህ እኮ ይሄን እኮ ነው ሰው ያቀርብላል በቃ ቨርጂኒቲ ነው ይወሰድ ምናምን ይሄ ክብርሽ ነው በቃ ይሄ እንዴት ነው የሆነ በቃ በህይወትሽ ዋን ታይም የምታገኙ ነገር እሱ መዳና ባይዘው መጽሐፍ ቅዱሳዊም ነው እግዚአብሔር ዋን ታይም ምናምን ነው መቀለል የሌለበት እንዴ በቃ ይሄ እኮ ለዛ ነው መቀለል የሌለበት አንድ አሁን አንተ ህይወት ውስጥ የማታስነካው ነገር አለ ቁም ነገር እግዚአብሔር በቃ የሆነ የማትደራደርበት ነገር የለም ህይወት ውስጥ እንትን የምትለው የለ አለ አለ ኦኬ አለ ማረም ይሄ ባይዘው መጽሐፍ ቅዱሳዊ እንደዛ ነው የሚሉ በቃ ሴት ልጅ ውበቷ ክብሯ ይሄ ነገር ግን እሱ ለዚህ ክብር አልሰጠም ሁለተኛ ለስሜትሽ አልተጠነቀቀም ጣርቶች ዝም ብሎ እንደተራ ነገር ወሰደው የሆነ ላፍ ሰጥቷት የሆነ ፍቅር ሰጥቷት ምናምን ነገር ቢሆን እንኳን እሺ ዝም ብሎ ጠራት ወሰደው እኔም እንዳየሁት ሆነ ያስብልሽ ማለት ነው ይልሽ እኮ እኔም እኮ ምንድን ነው አሁን ምን ልል እንደሆነ ታውቃለህ እኔ አሁን ሁለት መፍትሄ ነው በቃ ልሰጥሽ የምችል አንደኛ የሆነ የልጁ ሁኔታ ምንድነው ስለሽ አንቺን የሚንቅሽ አሁንም አንቺን በዛ ወይ ትሪት የሚያደርግሽ ከሆነ ተይው ግን የምር ተለውጦ ፍቅርሽን ፈልጎ ምናምን ፍቅርነቱን ፈልጎት ሌላ ሴት ጋር ከሚሄድ አንቺ ከፈለገ ያን ነገር ፍቅራችሁ መቀጠል የሚችል ከሆነና የምትዋደዱ ምናምን ከሆነ ጎ ፎርዋርድ በቃ ከሱ ጋር ቀጥይ ነው የሚለው እኔ አሁን የመጨረሻው ላይ ያልከውን ነገር ትልበልና የራሴ መፍትሄ ይሰጣል አሁን ያልከው ላይ ማለት ነው ይሄ ካንቺ ጋር የሚፈልግ ምናምን ከሆነ ማለት ነው ይሄ ሰውዬ አይወዳትም ማለት ነው አይሰል አሁን ከምን አንፃር መሰለ እንደዚህ ያልኩት አሁን ለምሳሌ ወጣት ነው ምናምን ትፈልጋለህ ስለ ስሜት አለ ትፈልጋለህ ምናምን
ግን ሌላ ሴት ጋር ሄጄ ከማገኘው ነገር በቃ ሚስቴ እኮ ለዛ ነው ይወዳት ፍቅረኛ ናት ምናምን ብሎ አይነት ስሜቱን መታገስ እንኳን ለእሷ ብሎ ስሜቱን መታገስ ካልቻለ እኔ ይቅርብሽ ነው የምለው። በቃ አንድና አንድ የኔ መፍትሄ ይቅርብሽ ነው ያለሽው። በቃ ይሄ ቶክሲክ የሆነ ነገር ነው። አንደኛ ምንም ለአንቺ ክብር ራሱ ሪስፔክት የለውም። የሆነ እኔ ዳቦ የቆረሰ ይመስል ነው ዝም ብሎ እንትን ያለው እና የሆነ ያክል እንኳን ቫሉ አልሰጠሽም፣ ለዛ ነገር ቫሉ አልሰጠው። ሁለተኛ ደግሞ አንቺ ራሱ በየጊዜው እሱን ባገኘሽ ቁጥር ትዝ የሚልሽ ከሆነ ታዩና ራስሽ ላይ አተኩሪ፣ ራስሽ ላይ ፎከስ አድርጊ ምናምን ነገር ራስሽን ሂል አድርጊ መጀመሪያ። ከዛ ከጎዳሽበት ስሜት ራስሽን አውጥተሽ ሂል አድርጊና ምናምን ነገር። ገና ልጅ ነሽ፣ ገና ወደፊት ብዙ ፊውቸር አላት። አረ ገና ሃይ ስኩል ነች እና ገና ብዙ ፊውቸር አላት። አዎ እስቲ አረ ምንድነው የምገባብኝ? ለምንድነው የምታስቆመው? ሃይ ስኩል ነሽ፣ ገና ብዙ ፊውቸር አለሽ፣ ብዙ ሰው ታገኛለሽ፣ ከሱ የተሻለ በጣም ታገኛለሽ የሚያከብርሽ ምናምን እና እንደኔ በትታዩ እና ራስሽ ላይ አሁን ሂል ማድረጉ ላይ ፎከስ ብታደርጊ ምናምን ጥሩ ነው እላለሁ። አጨቃጨቅችን አይ እንትን ነው ትክክል ነው። ያቢት ይቀርብሽ። እኔ እኮ ጭራሽ እኮ አልመሰሉኝም እኮ ትልልቅ ሰው ነው የመሰሉኝ። ጭራሽ ህፃን ሃይ ስኩል ኧረ በኢየሱስ እሱማ ሙድ እየያዘብሽ ነው እንዴ? ፈልጎ ነው በቃ እንደዚህ ነገር ፈዳ አምሮት ነው ይብራብሽ። እኔ ለስሜቱ ነው ግን አየሻ ምን ያህል እንዳጨቃጨቅሽን ባንቺ ታሪክ ላይ። ለዛሬ የነበረን ኤፒሶድ ይመስል ነበረ። ላይክ ሳታደርጉ እንዳትወጡ። እስከዚህ ሰዓት አይታችሁ ሰብስክራይብ አድርጉ። እንወዳችኋለን። ቻው። እንወዳችኋለን።